진짜 물어준다고 잡잖아. 그놈이. ይወደፋኝ ወደፊት እናንተ ሪሌሽንሽፕ እንጀምር ስንል በጭራሽ ሄሴት ማድረግ የሌለበት ነገሮች ልንገር። የመጀመሪያው ነገር እኔን ማየት ከፈለግ እኔ ላይ ፍልጥ ማለት ከፈለግ መብትህ ነው። እሺ በጭራሽ ተሳስተቀኝ ዞር ስል ምናምን ነገር ያላየሁት እንዳታራምድ በቃ ልክ ዞር ስል እንደዛ አይ ደስ የሚለኝ። ሁለተኛው ደግሞ ምንድን ነው? እጅ መያዝ በቃ እናቷ አለች አባቷ አለ ምናምን እናት። ሶስተኛ ነገር ደግሞ አቆልባት ስትመጣት መብት ነው። ከነገርኩ ሌላ ማን ሊከለክል ይችላል? እንደዛ ማቀፍ ትችላለህ። አባቴ ነበር ሲጠበቅ የሚያደርገው ጥቁር መኪና የመጣ ነጭ መኪና የመጣ ከመኪኖች እንዴት ያበረብኝ ግቢያች ዞሮ የሚነበር ያችን ቆንጆ ቀረቀረ አዲስ አበባ ውስጥ አለ የታክሲ ገለለስ አዲስ አበባ ሄድን በግል ስለዚህ ብዙ መኪኖች እኔን እያዩ ሆቴል ቀድሞ የገቡ ብዙ ነፍስ ያጠፉ ለብቻዋ መንገድ እስከሚሰራላት ድረስ ማታ ማታ መንገድ ተከረከረ ብዬ ማታ ማታ እንጂ ቀን ቀን መውጣት አልችልም ነበር። ሹፌሩ ለምን ነው የሚረሳው? እንዴት ስራ መርካዬ ለምን ተጨብጦ ነው ይረሳል? ያ ነገር ስላለ ማታ እንጂ ቀን ይገባ ተደረገ። አሁን በምሰራበት አካባቢ ደግሞ ለብቻዬ ለሞክሮ ብላ ነገር ሳቅ ዝም ብላ ለምስቆታ አልመጣም ዝም ብላ ለምስቆታ በጣም የሚያጠጣኝ ሌላ ስለማይስቅም የሆነ ቀልቀል ሁሉ እኔ ሰው ብዙ ቀላታለሁ ያለሰማ ማን አይደለም ግን ለምን ትጎዳለህ? እሺ በቃ ረስታንሽ በቃ ተይው ትተነዋል። ያንቺ ጉዳይ ለምን ነው ዳራረሱ ባንሱ ነገር አብረን እንላለን። የኔ ሀሳብ አሳያችኋለሁ። የኔ ላይ ምን ያሳያችኋለሁ። መንገድ ላይ በኋላ እንትን ይዤ ነው ዞሮ ጊምባል ይዤ ስታብላይዘር ይዤ ነው ዞሮ ታያላችሁ። አይ ግን ሀሳብ አሳያችኋለሁ። እንደዚህ ቆንጆ ቁላል ለምን ነው መኪና የለኝም ነው ምክንያቱም በደንብ አስረዳችኋለሁ። እሺ እና አትርሱኝ።